አፋኖች አሉ አተማ አለ አማራ ተማሪ ማህበር እና ሌላ ደግሞ አንድ ግሩፕ አለ ቦክስ በጣም በሚያስገርም መልኩ ከዚህ ከአተማዎች ውስጥ ይመስለኛል አንዱ አረንጓዴ ቢጫ ቀዩን ባንዲራውን ልሙጡን ይዞ ከጀርባ አንጠልጥሎ ካሜራ ይዘን ስለነበር የናሁ ሎጎ ይዘና ናቅረጻለኝ ናቅረጸኛለኝ አይ አልቀርጽም ልቀርጽ አልችልም ለምን አለኝ እማላስተላልፈውን አልቀርጽም ማለት ልቀርጽ አልችልም እኔ ልቀርጽ አልችልም ያልኩበት ባንዲራው ከኋላ ተቀዷል የተቀደደ ባንዲራ ነው ያለው ክብርም አይደለም የሀገርን ክብር አይመጥንም በትችል ሰፍቶ አሰፍቶ ካልሆነ አዲስ ነው የምትይዘው ሌላው ለከን ያንን አይን ያየል አስተላልፍ አልችልምና አላስተላልፍ አልችልም ማለት ብሔሬን ጠቅሶ ተሳደበ ኦኬ ከራስ ጸጉሬ እስከ እግር ጥፍሬ ድረስ ብቻ ግን ነዘረኝ አየህ እሱ አንሷል እኛ ግን ሌላ ቦታ ነው ያለው በጣም በቃ ጨለመብኝ በእውነት ለመናገር እንግዲህ ያቺ የሰከንድ ልዩነት ነች ጨለመብኝ ማለት ቀኑን ሁሉ ጨልሞባር ለሰከንድ ነው ያን ሰከንድ አይኔን ጨፍኜ ስከፍት እዛ ያለ ይሄ ወጣት ፋኖ በሙሉ መሳሪያ አቀባብለው ልጁ ሊሾቱት በእውነት ነው ማለት እግዚአብሔር በእናትህ እግዚአብሔር ምስክሬ ነው ማለት በእውነት ይሄ የነበረ ታሪክ መልሼ ከዛ ድንጋጤ ተነስቼ ደግሞ ባካችሁ ታውት ላንተ አግዘው ማለት ነው ታዲያ ለኔ ያግዘው እኮ ልጁን ሊመቱት ማለት እንዴት ሰው በብሔር ተሳደባል ጀስታው በፍጹም እንዴት ይሆናል ብለው ሊመቱት አቀባብለው ጭራሽ እኔ እሱ ላይ ወድቄ እሱን በማጸን ሆንኩኝ ምክንያቱም መነጋገር የምንችለው ነገር ስላለ አየህ ብዙ ሰዎች መካከል አንዳንድ እንክርዳዶች አሉ ሁሌ የትም አሉ በጣም በሚያስገርም ከዛ በኋላ ነገሮች እንዳይሰሙ ኖ እንደዛ ከዛ ከፍ ያለ ስነ ልቦና ያለኝ ልጅ ያ ቢሆን እዚህም አልመጣም ሀገሬ ስለሆነ ነው እንደዛ አይደለም ብለን አውራን ይመስለኛል ይሄ 2010 2011 አካባቢ ይመስለኛል 2010 አካባቢ ናሁ እየሰራው ይመስላል በዛ ጥሩ ሀገራዊ አንድነት ያለበት ጊዜ ነው ከዳር እስከ ዳር ስትመጣ ህብረት ነው ምክንያቱም ብሔር የሚለው አስተሳሰብ የጠፋበት ጊዜ ኬት እንዳመጣው ግን አላቀም ይያለችና ያንን ተስተናግደን መርሃ ግብሩን ሰርተን የጨዋይቱ ጋዜጠኞችም ሌሎችም ነበሩና ጎንደር ማራኪ አካባቢ እንመለሳለን ከዛ ማራኪ አካባቢ ግጥም ብሎ መዝናኛ ቤቱ ሞልቷል ቦታ የለም እኛ የእንግዳ መሆናችንን ያወቁ ሰዎች ልክ ስንገባ ሰው ሁሉ መውጣት ጀመረ የተወሰኑ ሰዎች መውጣት እኚህ ሰዎች እያገለሉሉ እንዴ ምናምን ብለን እንደነገጠን ከዛ ቦታ ክፍት ስላገኘን ቁጭ አለን ምን ነው ብለን ከጎን ጠየቀን አይ መዝናኛ ቦታው